ቤተልሔም ደሴ ይባላለሁ። ሐረር ተወልጄ ያደግኩ የኮምፒውተር ፕሮግራመር ነኝ። ታዳጊነት ትልቅ ኃይል በመሆኑ ከልጅነቴ ጀምሮ ስኬታማ ለመሆን ስተጋ ኖሬያለሁ። ሙዚቃ፣ ቴኳንዶና መሰል ነገሮችን እሞክር ነበር። ከኮምፒውተር ጋር ስተዋወቅ ግን የስኬቴን መንገድ ለየው። 9 ዓመት ሲሞላኝ ልደቴን ለማክበር ስል ያያስኩትን እውቀት ወደ ገንዘብ መቀይርበትን መንገድ ወጣሁ። የአባቴ ሱቅ ውስጥ ባለ ኮምፒውተር የተለያዩ ስራዎችንም ሰርቼ የመጀመሪያ ክፍያዬን በአባቴ ፍቃድ አገኘሁ። ልደቴንም አከበርኩ። በዚህ የጀመረው የስኬት ጉዞ ከበርካታ ውጤታማ ስራዎች በኋላ በቴክኖሎጂ ዙሪያ ካገኘሁት እውቀት በተጨማሪ የንግድ አመራርንና የማህበረሰብ ግልጋሎት ዘርፎችን በማጣመር ሶፊያ የተባለችውን ዝነኛ ሮቦት ከሰራው አይኮግላፕስ ጋር በመሆን ወጣቶችን ከ21ኛው ክፍለ ዘመን ጋር በቀላሉ እንዲተዋወቁና ውጤታማ እንዲሆኑ የሚያስተምር ኤኒዋን ካን ኮድ የሚባል ድርጅት መስራችና ዋና ስራ አስፈጻሚ ነኝ። ከ26000 በላይ ለሚሆኑ ኢትዮጵያውያንም ፕሮግራሚንግ ስልጠናዎችን ሰጥተናል። የወደፊት እድሎ በእጆ ነው። ዛሬ ይፍጠሩ። የኢትዮጵያ የሥራ ዕድል ፈጠራ ኮሚሽን ከማስተርካርድ ፋውንዴሽን ጋር በመተባበር